ከፍተኛ የሆነ ራስ ምታትና በተለይ ከፍተኛ የሆነ የእንቅልፍ ማጣት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስ፣ በየጊዜው የመጨናነቅና ያልሆነ ስሜት የመሰማት፣ የመረበሽ፣ ከጊዜ በኋላ ሰውነት ላይ የመቀነስና ፊት ላይ የመጠባበስ ምልክቶች እየወጡባችሁና በአጠቃላይ እነዚህ 5 ምልክቶች በትዳር ውስጥ ናችሁ፣ በወሊድ ጊዜ ሊሆን ይችላል፣ በእርግዝና ጊዜ ሊሆን ይችላል፣ በትዳር ውስጥ እየኖራችሁ ሊሆን ይችላል። እነዚህ ምልክቶች እየታዩ ከሆነ ክሮኒክ ስትረስ ይባላል። ይሄ ክሮኒክ ስትረስ በወሊድ ጊዜ ሊሆን ይችላል፣ በእርግዝና ጊዜ ሊሆን ይችላል፣ ከአስተዳደግ ሊሆን ይችላል፣ ከጊዜ በኋላ በህይወታችን በምናሳልፋቸው ነገሮች ሊሆን ይችላል። ክሮኒክ ስትረስ በተለያዩ ምክንያቶች በእነዚህ ምክንያቶች ይከሰታል ማለት ነው። ስለዚህ በትዳር ውስጥ ስንኖር ሆነ ብቻችንን ስንኖር ተማሪ ሆነን ሊሆን ይችላል። በማንኛውም አይነት የህይወት መንገድ ላይ እያሳለፍ እነዚህ ምልክቶች ይኖራሉ። ከፍተኛ የሆነ ራስ ምታት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስ እና የሰውነት የመጥቆር የመክሳት አይነት፣ ፊት ላይ ማዳት የመውጣት፣ እንቅልፍ የማጣት፣ የምግብ ፍላጎት የመቀነስ ምልክቶችን ያሳያሉ ማለት ነው። እነዚህ ደግሞ ለስራችንና ለትዳራችን ለዕለት ከዕለት ለምናደርገው የህይወት ክንውናችን ከፍተኛ የሆነ ተጽዕኖ ይኖረዋል ማለት ነው። እነዚህ ምልክቶች እየታዩ ከሆነ ክሮኒክ ስትረስ በእርሶ ውስጥ አለ ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። ለማማከር ከታች ባለው ስልክ ቁጥር እየደወላችሁ፣ ውጭ ሀገር ያላችሁ ኢሞ፣ ቴሌግራም፣ ዋትሳፕ ቦት፣ ሀገር ውስጥ ያላችሁ ደግሞ ቀጥታ እየደወላችሁ ማማከር ትችላላችሁ። መልካም ቀን።